በቅርቡ አንድ የአውሮፓ ሰው አግኝቼ ይሄ በጋራ እንሁን የምትሉት ነገር ለኢትዮጵያ እኮ አይመችም። ኢትዮጵያ እንደትናንቱ ከፋፍሎ መግዛት ነው የሚሻለው። ከፋፍሎ ለመግዛት ደግሞ እንዳንተ አይነት ከማጆሪቲ አካባቢ የመጣ ሰው ይመቸዋልና ለምን መቀየር ፈለክ? አስተሳሰብህን የከፋፈልክ ያጋጨህ ብትገዛ ይሻልም ወይ አለኝ። ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ጌታ። ያገሬ ሰዎች አንድ ማሳሰቢያ የምናገረው ቤተክርስቲያን መቀጠል የለበትም። አንድ ብር ሁለት ብር ለቅመናል እንዴ መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ ነብዩ መሐመድ ትርሚዝ እንደዘገቡት የትም ስፍራ ሆነ አላህን ፍራው። ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲና ባተቤት እስላም ሳትሆኚ አይዞሽ እወድሻለሁ፣ እስላም ሳትሆኚ እንዳመጪ አይዞሽ። ኢሬቻ የወጣለት የመናፍስት አምልኮ ነው። እነርሱ ዛፍ አምልከው እንደሆነ እኛም ዛፍ እናምልክ ነው የምትሉኝ? እነሱ አፈር በልተው እንደሆነ እኛም አፈር እንብላ? ኢትዮጵያን እያመሰ ያለው የኢሬቻ መንፈስ